እንዴት ናችሁ? ቆይታ ሁሉ አማን ነው። እግዚአብሔር የተመሰገነ ይሁን። ዛሬ በቪዲዮ መገኘት ያለው በእግዚአብሔር ጸጋ አንድ ነገር ለማለት ፈልጌ ነው በዚህ ጠዋት እና በተለይ መዳን ይወሰዳል ለሚሉ አገልጋዮች መቀደስ አለብን ለሚሉ አገልጋዮች ይሄን መልእክት ኮፒ ሼር ሊንክ አድርጋችሁ እንድታደርሱ በጌታ ፍቅር አሳስባለሁ። እኛ ገና የምንሰራው ጽድቅ የለም። እኛ ገና የምንሰራው ቅድስና የለም። እኛ ገና የምንሰራው መዳን ምንም ነገር የለም። ሁሉንም ነገር ኢየሱስ ክርስቶስ ጨርሰው ነው ተፈጸመ ያለው። ፈጽሞት ነው ተፈጸመ ያለው። የተፈጸመውን ነው እኛ አምነን ተቀብለን ከእምነት ወደ እምነት እየተገለጥን የምንሄደው እንጂ ገና እኛ የምንሰራው መዳን፣ ገና የምንሰራው ቅድስና፣ ገና የምንሰራው ጽድቅ አንድም ነገር የለም። እንዲህ ከሆነማ የኢየሱስ ክርስቶስ ስራ ፍጹም አይደለም ብለን የምናምን ሰዎች ስለምንሆን የጌታን ቃል የጌታን ስራ ማቃለል ስለሆነ እኛ የምንሰራው ጽድቅ የምንሰራው ቅድስና አንድም የለም። እንደዛ መቀደስ አለባችሁ ለሚሏችሁ መዳን ይወሰዳል ለሚሏችሁ ሰዎች በሙሉ ይሄንን ቪዲዮ አድርሱላቸው። ምክንያቱም ጌታ እግዚአብሔር ዓላማ እኛን ለማጥፋት አይደለም ያዳነው፣ ሊያጠፋን አላዳነም። መዳን ያላገኙ ሰዎች ናቸው እንደዚህ መዳን ይወሰዳል መዳን መጠበቅ አለብን የሚሉ ሰዎች መዳን ያላገኙ ሰዎች ናቸው። በእርግጠኝነት ምነግራችሁ እንደ እግዚአብሔር ቃል መዳን ያላገኙ ሰዎች መዳን ይወሰዳል ብሎ በስጋት ውስጥ በፍርሃት ውስጥ ስላሉ ይሄንንም ለሰዎች ይሄንንም ስጋት ትምህርት እያስተማሩ ቆይተዋልና እንደ መጽሐፍ ቅዱስ እነሱ አስቀድመው ዋጋቸውን አግኝተዋል ተብሎ እንደተጻፈው ይሄ ምሳሌ ሆኖባቸዋል። ስለዚህ ኢየሱስ ክርስቶስ ያስቀረው ያልሰራልን ስራ አንድም ነገር የለም። ሁሉንም መንፈሳዊውንም ምድራዊውንም ሁሉ ነገር ሰርቶልናል። ምንም የቀረ ነገር የለም። ስለዚህ እኛ በክርስቶስ ኢየሱስ ተቀደሱ ካለ በኋላ መጽሐፍ ቅዱስ ላይ ምን ይላል? ዕብራውያን 10:10 ላይ ምን ይላል? በዚህም ፍቃድ የኢየሱስ ክርስቶስን ሥጋ አንድ ጊዜ ፈጽሞ በማቅረብ ተቀድሰናል። አንድ ጊዜ ፈጽሞ በማቅረብ ተቀድሰናል። እንደገና ደግሞ የሚቀደሱትን የዘላለም ፍጹማን አድርጓቸዋልና ይላል ቁጥር 14 ላይ። ስለዚህ ሁሉንም ያደረገ ፍጹማን የዘላለም ፍጹማን አድርጎናል፣ ቅዱሳን አድርጎናል፣ ጻድቃን አድርጎናል። መዳናችን ደግሞ ለዘላለም ላይወሰድ እንደማይወሰድ ዮሐንስ ወንጌል ምዕራፍ 10 ላይ አስቀምጦታል። በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኝማል። የዘላለምን ሕይወት እኔም እሰጣቸዋለሁ፣ ለዘላለምም አይጠፉም፣ ማንም ከእጄ ሊነጥቃቸው አይችልም ብሎ ኢየሱስ ክርስቶስ ደምድሞታል። ስለዚህ እኛ ፍጹም የሆነ ሥራ የኢየሱስን ሥራ አግኝተናል፣ ጸድቀናል፣ ታጥበናል፣ ተቀድሰናል፣ የእግዚአብሔር ልጆች የመንግሥት ወራሾች ሆነናል በክርስቶስ ሥራ ብቻ። ስለዚህ የሆነ ሁሉ በኢየሱስ ሥራ ነው። ስለዚህ የኢየሱስ ሥራ ፍጹም ነው፣ ሙሉ ነው፣ ጎደሎ የለበትም። እኛ ሮሜ 1:17 ላይ ጻድቅ በእምነት ይኖራል ተብሎ እንደተጻፈው የእግዚአብሔርም ጽድቅ ከእምነት ወደ እምነት ይገለጣል ይላል እንጂ ጽድቅ እየሰራ ይኖራል አይልም። የእግዚአብሔር ጽድቅ ያገኘነው ቅድስና ከእምነት ወደ እምነት እየተገለጥን የምንሄድበት ነው እንጂ ገና የምንሰራው ጽድቅ ገና የምንሰራው ቅድስና የለምና ጌታ አብዝቶ ይባርካችሁ። ይህንን ቪዲዮ ኮፒ ሼር አድርጉ። አመሰግናችኋለሁ። መልካም ውሎ